ሰላም ቤተሰቦች እንዴት ናችሁ? ዛሬ መስከረም 21 ወይም ኦክቶበር 1 የዕለቱን የጥቁር ገበያ ምንዛሬ መረጃ እጥር በጠን አድርገን ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቻችን እናልፋለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 165 ብር ከ53 ሳንቲም እየተመነዘረ ነው። ዩሮ 194 ብር ከ45 ሳንቲም፣ ፓውንድ 222 ብር ከ95 ሳንቲም፣ የካናዳ ዶላር 118 ብር ከ97 ሳንቲም፣ የአውስትራሊያ ዶላር 109 ብር ከ37 ሳንቲም፣ የቻይና ዩዋን 23 ብር ከ27 ሳንቲም፣ የኦማን ሪያል 431 ብር ከ14 ሳንቲም፣ የኩዌስ ዲናር 542 ብር ከ71 ሳንቲም፣ የጆርዳን ዲናር 233 ብር ከ63 ሳንቲም፣ የባህሬን ዲናር 439 ብር ከ02 ሳንቲም፣ የሳውዲ ሪያል 44 ብር ከ14 ሳንቲም፣ የዱባይ ድርሃም 45 ብር ከ09 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የጥቁር ገበያ ምንዛሬ መረጃ እንደተመለከታችሁት ነው። እስከ መጨረሻው ስለተከታተሉን እያመሰገንን በየዕለቱ መረጃውን ስለምናካፍል የቻናሉ ቤተሰብ ይሁኑን። በዚያ በቃን። መልካም ጊዜ፣ መልካም ቀን።